ታማኝነት መሳሪያ ሚስጥር ደግሞ ገንዘብ በሆነበት የስለላ ዓለም ውስጥ አንዲት አይነግቡ መልከ መልካም ሴት ፈጽሞ የማይረሳ ሁሉም እያነሳ የሚገረምበት ታሪክ ትታልፋለች። ሲልቪያ ራፋኤል። ከእስራኤል በሺ የሚቆጠሩ ኪሎሜትሮች ርቃ ብትወለድም ሞሳድ አሉኝ ከሚላቸው እጅግ በጣም አደገኛ ሚስጥራዊና ገዳይ ከሆኑት ሰላዮች መካከል መሆኑ አልቀረም። ብዙ ፊት ያላት በየትኛውም ሁኔታ ውስጥ ለመጥፋት የሰለጠነች ሴት ያለምንም ዱካ ምልክትና አሻራ። አንዲት ደቡብ አፍሪካዊት ሴት በሽብር ላይ የእስራኤል ድብቅ ጦርነት ተምሳሌት ለመሆን የበቃችው እንዴት ነው? ይህ መልከ መልካሟ ደቡብ አፍሪካዊት ሴት እስራኤል ከሽብር ጋር የምታደርገውን ድብቅ ጦርነት እንዴት ባስገራሚ ሁኔታ የተሰጣትን ተልዕኮ እንደተወጣች የሚያሳይ ታሪክ ነው። ይህ የሲልቪያ ራፋኤል አስገራሚ ህይወት ነው። ከደቡብ አፍሪካ ወደ ዚዮን። ሲልቪያ ራፋኤል እንደ አውሮፓውያን አቆጣጠር ሚያዝያ 1 1937 ዓመተ ምህረት በደቡብ አፍሪካ በምትገኘው ግራፍራይንት በምትባል ትንሽ ከተማ ተወለደች። አባቷ ከሩሲያ የመጣ ይሁዳዊ ሲሆን እናቷ ደግሞ ክርስቲያን ነበረች። ሲልቪያ በሁለት ሃይማኖቶች መካከል ብታድግም በመንፈሳዊም ሆነ በስሜት ወደ አይሁድ እምነት ትቀርብ ነበር። የሚወጣ ምን ከምኑ ያስታውቃል እንዲሉ አበው የማወቅ ጉጉት ስነ ምግባርና እጅግ የተለየ በራስ መተማመን የነበራት ሲልቪያ ራፋኤል በትምህርት ቤት ጎበዝ ተማሪ እንደነበረች ይነገራል። ይሁን እንጂ ወዳጆቿም የሚመኙት ልቧ የቀድሞ አባቶቿ ምድር በነበረችው እስራኤል ፍቅር ጨርቁን ጥሎ ከንፏል። አዲስ የተቋቋመው እስራኤል ግዛት በ1950ዎቹና በ60ዎቹ ለመዳን ሲታገል ሲልቪያ ከሩቁና ከመደገፍ የበለጠ ነገር ማድረግ እንዳለባት ተሰማት። በ1963 ወደ እስራኤል ተሰዳ በቴል አቪቭ መኖር ጀመረች። ነገር ግን የመንፈሳዊ ጉዞ አልነበረም፣ ወደ ጦርነት፣ ወደ አለመኖርና ወደ መስዋዕትነት የሚያመራ ጉዞ እንጂ። ሞሳድ ቀድሞ አይኑን ጥሎባት እንደነበር አታውቅም። በሞሳድ ተመለመለችም። ሲልቪያ እንግሊዘኛና የአፍሪካንስ ቋንቋ አቀላጥፋ የተማረችና ቆንጆ በቀላሉ ሰላይ ነች ተብላ የማትጠረጠር በእርግጥም ሞሳድ የሚፈልጋት አይነት ሴት ነበረች። ሰላይ ፈጽሞ አትመስልም። ነገር ግን ከረጋው ገጽታዋ ስር ጽኑና እንደ ብረት ጠንካራ ማንነት አለ። የሞሳድ የምልመላ ሂደት እጅግ ጭካኔ የተሞላበት ቢሆንም ሲልቪያ እያንዳንዱን ስነ ልቦናዊና አካላዊ ፈተና በልቧ ውስጥ ያለችውን እስራኤል ሰላይዋ የመሆን ፍላጎቷን ተመርኩዛ አለፈች። በክትትል በትክክል ጦር መሳሪያ መደባበሱንና ቋንቋ ማንቆለጳጰሱን አቀላጥፋ ሰልጥናለች። ተጽዕኖ ሲደርስባት፣ ትኩረት ሲደረግባት እንዴት መዋሸት እንደምትችል ታውቃለች። በፍጥነት መግደልና በፍጥነት እንዴት መስወር እንደምትችልም። ብዙም ሳይቆይ ሲልቪያ ራፋኤልነቷ የቀድሞ ማንነቷ ሆነ። ፓትሪሺያ ሮክስበርግ ካናዳዊት አማላይ የፎቶግራፍ አንሺ ማንነት ግጥም አድርጋ ተላበሰች። የተሰጣት ተልዕኮ ወደ ጠላት ግዛቶች ዘልቆ መግባት፣ የተጠረጠሩ ታጣቂዎችን ፎቶግራፍ ማንሳት፣ እስራኤልን ጠላቶች በክትትል በትክክል መስመሯ ውስጥ ማስገባት። ይሁን እንጂ የመጀመሪያዋ ብቻ አልነበረም። ሲልቪያ ነፃ ጋዜጠኛ መስላ በአውሮፓና በመካከለኛው ምስራቅ ተጓዘች። በእጇ ካሜራና ፓስፖርቷ ላይ የሐሰት ስም ይዛ የኃይለኛ ወንጀለኞች በአይን የማይታይ ተመልካች ሆነች። ቤሩት፣ ካይሮ፣ ዳማስከስ በጠላት ከተሞች ውስጥ ሐሳብ በሚወጥኑ ነገር በሚሸርቡ መልእክተኛ ነርቮች ውስጥ በመመላለስ እስራኤል ላይ ጥቃት ከመሰንዘሩ በፊት በሐሳብ ላይ ያሉ በትሮችን ለማስወገድ የሚያስችል አቅም ገነባች። ከቱሪስት አንስቶ እስከ አንዲት ተራ ነጋዴ ድረስ ሁሉንም ሆናለች። በቃ እሷ የሆነ ማንነት ባለቤት ማለትም ብቻዋን መኖርን ምናምን ለምዳለች፣ ማንንም ላለማመን። ይሁን እንጂ ሲልቪያ ምንም ሳታቋርጥ የምትመለከት ሰው አልነበረችም። ሞሳድ ከዚህ የበለጠ አደገኛ የሆነ ነገር በአእምሮ ይዞላት ነበር። የሙኒክ እልቂትና የፈጣሪ ቁጣ። እንደ አውሮፓውያን አቆጣጠር
በሴፕቴምበር 1972 በሙኒክ ኦሎምፒክ ጨዋታዎች አሳዛኝ ክስተት ደረሰ። እስራኤል ጥቁሩ መስከረም ብላ እንድትሰይመው የሚያደርግ በፊሊስጤም ታግተው 11 የእስራኤል አትሌቶች ተገደሉ። ምድር ምትውጣትን ሌላ ምድር እስክትመኝ እስራኤል ጥርሷን ነክሳ በቀል በሚል ትናጓ እሳት ጎረሰችበት። የፈጣሪ ቁጣ ግዳጅ ሚል ስያሜ የተሰጡት ኦፕሬሽኑ ጠቅላይ ሚኒስትር ጎልዳ ሜር ትዕዛዝ ሰጡ። ተጠያቂ የሆኑትን ሁሉ አድኑ እና ሳታመነቱ ግደሉ። ሞሳድ ሚስጥራዊ ቡድኖችን በመላው አውሮፓ አሰባስቧል። ኢላማዎች የሙኒክ አቀናባሪዎች ነበሩ እና ሲልቪያ እነሱን ለማግኘትና ለማጥፋት ከተመደቡት ኦፕሬተሮች መካከል አንዷ ነበረች። በክትትል በትክክል ተጠርጣሪዎችን በመለየትና በመከታተል ረገድ ወሳኝ ሚና ተጫውታለች። ተልእኮው ግልጽ ነበር። ተጠርጣሪዎቹ አይያዙም፣ ማስጠንቀቂያም አይሰጣቸውም። ብይን ብቻ መግደል። የሊል ሐመር ጉዳይ እንደ አውሮፓውያን አቆጣጠር በጁላይ 1973 ሞሳድ የጥቁር ሴፕቴምበር ኦፕሬሽን ኃላፊ ሆነውን አሊ ሐሰን ሳላሜህን በሊል ሐመር ኖርዌይ እንዳገኙ ታሰቡ። እሱን ለማረጋገጥና ከምድረገጽ ለማጥፋት ሲልቪያና አንድ ቡድን ተላኩ። ግን ያሰቡት ነገር እጅግ በጣም ስህተት ነበር። ቡድኑ ትክክል ባልሆነ መረጃ በመንቀሳቀስ ከሽብርተኝነት ጋር ምንም ግንኙነት የሌለውን የሞሮኮ አስተናጋጅ አህመድ ቡችኪን ገደለ። የኖርዌይ ፖሊስ የሞሳድ ኦፕሬተሮችን በቁጥጥር ስር አዋለ። ሲልቪያ ራፋኤል ተይዛ ፍርድ ቤት ቀረበች። ስለ ተልእኮዋ ወይም ስለ ኤጀንሲዋ ምንም ነገር ለመግለጽ ፈቃደኛ አልሆነችም። በነፍስ ግድያ ወንጀል ተከሳ ከ5 ዓመት በላይ እስራት ተፈረደባት። በ1975 በዲፕሎማሲያዊ ጫና ከመፈታቷ በፊት 15 ወራት ብቻ አገልግላለች። የሊል ሐመር ጉዳይ ከሞሳድ በጣም ህዝባዊ አፍረትን ያስከተለና በሲልቪያ ህይወት ውስጥ ትልቅ ለውጥ ያመጣ ነበር። ስደት፣ ፍቅርና ዝምታ። ከእስር ከተፈታች በኋላ ሲልቪያ ከህዝብ ጠፋች። ማንም ባልጠበቀው ሁኔታ የኖርዌይ ጠበቃዋን ኤኑስ ሽጆርትን አገባች። እሱ በፍርድ ቤት የተሟገተላት ባለውለታዋ ነበር። ጥንዶቹ ከመካከለኛው ምስራቅ ትርምስ ርቀው በደቡብ አፍሪካ መኖር ጀመሩ። ይሁን እንጂ ሲልቪያ በሞሳድ ስላለፈችው ጊዜ በይፋ ተናግራ አታውቅም። በኖርዌይ ጠበቃዋ ኤኑስ ሽጆርትን ፍቅር የወደቀችው ሲልቪያ ቃለ መጠይቆችን አልተቀበለችም። ለሞሳድ ያላትን መሐላ እምነቷን ሚስጥሯን ጠበቀችም። ታሪኳን ለሚያውቁ አፈ ታሪክ፣ ለዓለም ደግሞ ጸጥታ የሰፈነባት ዝምተኛ ሆነችም። በድፍረት በታማኝነትና በግል ወጪ የተቀረጸ ህይወት ኖራለች። ሞትና ውርስ። እንደ አውሮፓውያን አቆጣጠር በ2005 ሲልቪያ ራፋኤል ከካንሰር ጋር ባደረገችው ጦርነት ከዚህ ዓለም በሞት ተለየች። ምንም እንኳን እሷ ደብዝዛ የነበረች ቢሆንም አሟሟቷ በክብር ታየ። በሂርዝል ተራራ ላይ በሚገኘው የእስራኤል ብሔራዊ መቃብር ላይ አስክሬኗ ሙሉ ወታደራዊ ክብርን አግኝቶ ተቀምጧል። የሞሳድ ወኪሎች ብዙዎቹ እስካሁን ድረስ ስማቸው የማይታወቅ ሰላዮች በቀብር ስነ ስርዓቷ ላይ ተገኝተዋል። ከጥቁር መነጽርና ጸጥ ያለው ፊቷ ጀርባ ማን እንደሆነች በትክክል ያውቃሉ። ሰላይ ብቻ አይደለችም፣ ሴት ብቻም አይደለችም፣ በዝምታ የተዋጋች ተዋጊ። የሲልቪያ ራፋኤል ህይወት የታዋቂነት ወይም የሀብት ታሪክ አይደለም። የመስዋዕትነት፣ የማንነትና የጥላቻ አጸፋ ትግል ዋጋ ታሪክ እንጂ። ሌሎች እንዲኖሩ ስሟን፣ አገሯንና ነፃነቷን ሰጠች እና ምንም እንኳን ዓለም እስካሁን ሙሉ የተልእኮቿን ዝርዝር ባያውቅም በሞሳድ ጸጥታ በሌለው ኮሪደሮች የሚሄዱት በደንብ ያውቋታል። ሲልቪያ ራፋኤል መንፈስ የሆነችው ሴት እና ይህንን በማድረግ ጀግና የሆነችው ሴት አፈ ታሪክ ሆነች። ድና የተከበራችሁ የግዛት የዩቲዩብ ቻናል ቤተሰቦች እስከ ቪዲዮ መጨረሻ ድረስ አብራችሁኝ ከቆያችሁ ሰብስክራይብ እና ላይክ በማድረግ ድጋሜ እንድንገናኝ ስል አክብሮት ጠይቃለሁ።